ዛሬ ስለ እምነት እንመለከታለን። እምነት ምንድነው? what is faith? እንግዲህ ስለ እምነት ሲነሳ ዕብራውያን 11 ጋር እንሄዳለን። ዕብራውያን 11:1 እንደዚህ ይላል፣ እምነት ተስፋ ስለምናደርገው ነገር የሚያስረግጥ የማናየውንም ነገር የሚያስረዳ ነው ይላል። እንግዲህ እምነት ጤናማ እምነት አለ፣ ጤናማ ያልሆነ እምነት አለ። ለምሳሌ በዓለማችን ከ4 ሚሊዮን በላይ እምነቶች አሉ። ለምሳሌ ያክል ሽንቶይዝም፣ ታኦይዝም፣ ቡዲዝም፣ ሂንዱይዝም፣ አኒሚዝም የተለያዩ እምነቶች አሉ። እንግዲህ እነዚህን እምነቶች ስታዩ የራሳቸው የሆነ ቀኖናና ዶግማ አላቸው። ኦርቶዶክስን ብትመለከቱ፣ ካቶሊክ ብትመለከቱ፣ ኢቫንጀሊካልስ ብትመለከቱ መሰረት አላቸው የራሳቸው የሆነ። ግን አንድን እምነት የሚያደርገው ነገር ምንድነው? ከሄሬሲ ወይም ከሐሰት የጸዳ ከአውሬው አምልኮ የጸዳ ወይም ከሰው ሰራሽ ዕውቀት የጸዳ እምነት ሲሆን ነው ጤናማ እምነት የሚባለው። ኤፌሶን 2:20 ላይ ምን ይላል? በሐዋርያትና በነቢያት መሰረት ላይ ታንጻቸዋል ብሎ ይናገራል። ስለዚህ በዚህ እምነት ማዕቀፍ ነው እንግዲህ በሐዋርያትና በነቢያት ሲል ሐዋርያት የጻፉት ወንጌል አለ፣ ነቢያት የጻፉት መልእክት አለ። በዛ መሰረት ላይ ነው የቆማችሁት የሚለው ነገር በሐዋርያት የተጻፈውን አዲስ ኪዳንንና በነቢያት የተጻፈውን የኦሪት መጽሐፍቶችን ጥምር አድርጎ ነው በዚህ መሰረት ላይ ቆማችኋል ብሎ የሚናገረውና እውነተኛው እምነት በሐዋርያትና በነቢያት አስተምሮ ላይ የቆመ እንደሆነ ይናገራል። ስለዚህ እምነት 3 አይነት ነው። ከባህሪያት ተነስተን ስንመለከት እምነት 3 አይነት ነው። አንደኛው እምነት የሞተ እምነት የሚባል ነው። የሞተ እምነት የሚባል፣ ሁለተኛው ተቀባይ እምነት ወይም ሪሲቨር ፌዝ፣ ሶስተኛው ደግሞ ቫዮለንት ፌዝ ወይም ተናጣቂ እምነት እንለዋለን። የሞተ እምነት ወይም ዴድ ፌዝ የምንለው ነገር ምንድን ነው ከተባለ የሞተ እምነት አንደኛ መሰረቱ ሐሰት ነው። ሁለተኛ ደግሞ እግዚአብሔር በሚያደርጋቸው ነገሮች ላይ እምነት አያደርግም፣ ፈጽሞ አያምንም። ይሄ ቀን መሽቶ ይነጋል ብሎ አያምንም። ነገ መኖሩን አያምንም። እግዚአብሔር መኖሩን አያምንም። እንግዲህ ሰነፍ በልቡ እግዚአብሔር የለም ይላል ተብሎ እንደተጻፈ በተለይ እምነታቸው የሞተባቸው ሰዎች በራሳቸውም ላይ የሚያስቡት ሐሳብ ፈጽሞ ባዶና ተስፋ ቢስ ናቸው። ስለዚህ ከእንደዚህ አይነት ሰዎች መጠንቀቅ አለብን። ባዶ ከሆኑ ሰዎች፣ ተስፋ ቢስ ከሆኑ ሰዎች፣ እንዲሁም ደግሞ ኢቭን ራሳቸውንም የሚያጠፉ ሰዎች አሉ። ከእምነታቸው መሞት የተነሳ ራሳቸውን የሚያጠፉ ሰዎች አሉ። ሱሳይድ ኮሚት የሚያደርጉ ባይዘወይ ሰው የሚኖረው ገንዘብ ስላለው አይደለም። ገንዘብ ሁሉ ነገር ሊሆን ስለማይችል፣ ገንዘብ ጤና አይገዛም፣ ገንዘብ እንቅልፍ አይገዛም፣ ገንዘብ ህይወት አይሆንም፣ ገንዘብ እድሜ አይገዛም። ስለዚህ ገንዘብ የሚገዛቸው ነገሮች ቢኖሩም ገንዘብ ሁሉ ነገር አይደለም። በህይወት መኖር ደግሞ እድል እንጂ መብት አይደለም። ምክንያቱም እግዚአብሔር የሚሰጠን እድል ነው። ይህን እድል ደግሞ ከእግዚአብሔር ዘንድ በእምነት ነው የምንቀበለው። ስለዚህ የሞተ እምነት ያለው ሰው ፈጽሞ ነገ እግዚአብሔር መልካም ያደርግልሃል ቢባል እንኳ አያምንም። የሞተ ነዋ። ሁለተኛ ነገሥት ምዕራፍ 7 ላይ ሄዳችሁ ስታዩ ኤልሳ አንድ ትንቢት ተናገረ። ነገ 2 የእፍ መስፈሪያ ዱቄት በ10 ሳንቲም ይሸመታል ብሎ ስለ እምነት ነገ ገበያ እንደሚረጋጋ፣ ሰዎች የአህያ ጭንቅላት የደረቀ ኩስ በሚበሉበት ዘመን ላይ፣ እንዲሁም ደግሞ ቆሻሻ በሚመገቡበት ዘመን ላይ ከሰማይ ከአርያም የትንቢት ቃል መጣ። ነገ መልካም ይሆናል የሚል። ይህንን ለመቀበል አልቻለም። አንድ የኢዮራም የጦር አዛዥ የሰማይ መስኮት እንኳ ቢከፈት ይሄ አይሆንም ማለት። ይሄ ሰው ምን አይነት እምነት ነው ያለው ብላችሁ ብታዩ የሞተ እምነት ነው ያለው። ስለዚህ የእግዚአብሔር ሰው ኤልሳ ምንድን ያለው? ታያለ እንጂ አትበላም አለ። አያችሁ፣ የሞተ እምነት ይዟችሁ ገደል ነው የሚገባው። ስለዚህ በህይወታችሁ በእግዚአብሔር ተስፋ አትቁረጡ፣ በእግዚአብሔር እመኑ። በእግዚአብሔር የሚያምን ሰው አይወርቅም። በክርስቶስ ያመነ ሰው ወጀብ ቢኖር፣ ማዕበል ቢኖር፣ ሞት ቢኖር፣ በሞት ጥላ መካከል እንኳ ቢሄድ ያልፋል። መቃብር እንኳ ቢገባ ይወጣል። እግዚአብሔር አምላክ ይረዳዋል ማለት ነው።
ስለዚህ የሞተ እምነት አደገኛ እምነት ነው። ሁለተኛው እምነት ሪሲቨር ፌዝ ወይም ተቀባይ እምነት የምንለው ነው። ይህ እምነት በሚገርም ሁኔታ እግዚአብሔር ይናገር እንጂ አሜን ብሎ የሚቀበል እምነት ነው። እንዲህ አይነት እምነት ያለው ሰው እግዚአብሔር ተናግሯል ከተባለ አሜን ብሎ ይቀበላል። በእግዚአብሔር ነው የሚያምነው፣ በሰውየው እኮ አይደለም የሚያምነው፣ በእግዚአብሔር ነው የሚያምነው። እግዚአብሔር ይችላል ብሎ ነው የሚያምነው። ለምሳሌ ያ 100 አለቃ ልጁ በታመመበት ጊዜ ምንድን ያለው? ቃል ብቻ ላክ ልጄ ይፈወሳል። አንተ በቤቴ ጣሪያ ልትገባ አይገባህም አለ። እዚህ ሆነ ቃል ትናገራለህ፣ ከዛ ደግሞ ቤቴ ላይ ተአምር ይሆናል። ኢየሱስ ክርስቶስ በዛ ሰዓት የተናገረው ቃል ሄዶ የ100 አለቃውን ልጅ እንደፈወሰው የእግዚአብሔር ቃል ይናገራል። ለሚያምን ሁሉ ይቻላል ይላል። ስለዚህ በእግዚአብሔር ላይ፣ በክርስቶስ ላይ፣ በቃሉ ላይ እምነት ሊኖረን ይገባል። ብዙ ጊዜ አናምንም፣ እየዞርን እዝም እዛም እናጸልያለን። እጅ ያልጫነብን ሰው የለም። ጨውን ቆረጥማለን፣ ውሃን ጠጣለን፣ ዘይትን ጠጣለን፣ አፈር እንቀባለን፣ እምነት ነው እንላለን፣ ተራራን ቧጥጣለን። አንዳንዶቻችን በስራ ለመጽደቅ ሁሉ ደብረ ዳሞ ተራራ ላይ ወጥተን በቃ የሆነ ድንጋይ ስር ሾልከን የሆነ መከራ አይተን ለመዳን በቃ ጸድቋል እንድንባል መስቀል ላይ የተሰቀለው የናዝሬቱ ኢየሱስ እሱን ስትመለከት ከነደፈ የኃጢአት ኃይል ነፃ ትወጣለህ። በምድረ በዳ እስራኤላውያን በእባብ በተነደፉ ጊዜ ሙሴን እግዚአብሔር እንዲህ አለው፣ የናስ እባብ ስራና ኢላማ ላይ ስቀል። በእባቡ መርዝ የተነደፉ ሁሉ ያንን የናሱን እባብ ሲመለከቱ ይድናሉ። ስለዚህ ሙሴ ይህንን አደረገ። በመርዝ የተነደፉ በሙሉ ወደ እባቡ ሲመለከቱ ነፃ ወጡ ይላል። ማንኛውም ኃጢአት ያለባችሁ ወደ ክርስቶስ ኢየሱስ ስትመጡ ነፃ ትወጣላችሁ። ከኃጢአት ፍርድ፣ ከሞት፣ ከዘላለም ሞት ነፃ ትወጣላችሁ። ሶስተኛው አይነት እምነት ቫዮለንት ፌዝ ነው ወይም ተናጣቂ እምነት ምንለው ነው። እግዚአብሔርን በልጅነት ስልጣን ቀርቦ መጠየቅና መቀበል ወይም እግዚአብሔርን በፍቅርና በእምነት ቀርቦ ማስገደድ፣ ማዘዝ። የያዕቆብን ሕይወት ስትመለከቱ ካልባረከኝ አለቅህም አለ። በቃ አያችሁ፣ እኛ የልጅነት መንፈስ እኮ ነው የተቀበልነው። ጉድፈቻ አይደለንም ወይም የሆነ ትን አይደለን። በክርስቶስ ኢየሱስ ያመነ ሁሉ የልጅነትን ስልጣን ነው። አባ አባት ብለን የምንጮህበትን የልጅነትን ስልጣን ተቀበልን። ስለዚህ ይሄ እምነት ካላችሁ እግዚአብሔርን ማስገደድ፣ በፍቅር ቀርባችሁ በልጅነት መንፈስ ይህን አድርግልኝ ማለት ትችላላችሁ። ፈውስ የልጆች እንጀራ ነው ይላል። ያቺ ሴሮፍኒቃዊት ወይም ግሪካዊቷ ሴት ኢየሱስን ልጄን ፈውስልኝ ስትል እኔ ከአይሁድ ለጠፉ በጎች እንጂ ለእናንተ አልመጣሁም አለ። ሴትዮዋ አሕዛብ ነች። ሴትዮዋ ደግሞ እንደገና ስታስቸግረው እንዲህ አለ፣ የልጆችን እንጀራ አንስቶ ለቡችሎች መስጠት አይገባም አለ። ሴትዮዋ የመለሰችው መልስ ኢየሱስንም አስደንቆታል። እንዲህ አለች ሴትዮዋ፣ ቡችሎችም እኮ ከጌቶቻቸው ማዕድ የወደቀውን ፍርፋሪ ይበላሉ። አንተ ልታገለግል የመጣው አይሁዶችን ቢሆንም ዛሬ ድንገት አግኝቻለሁ አለቅህም ብላ ያዘችው። ስለዚህ ኢየሱስ እምነቷን አደነቀ። አንቺ ሴት እኔ ላገለግል ከመጣሁበት ከአይሁድ ምድር እንኳ እንዲህ አይነት እምነት አላየው። እዛ በቃ እንደ እምነትሽ ይሁንልሽ አለ። ልጇ በዛ ሰዓት ተፈወሰ። ዛሬ እምነት አላችሁ? ብዙ ጊዜ ምልክት ፈላጊ ሆነን የቀረነው እኮ እምነት ስለሌለን። እዚህም እዛም ትንቢት እዚህ ጋር ከሰምተን እዛ ጋር ለማጣራት ነው የምንሄደው፣ ክሮስ ቼክ ለማድረግ። መመርመሩ እንደ እግዚአብሔር ቃል ጥሩ ነው፣ ግን ያለማመናችን ውጤት ፓስወርድ እንድንጠይቅ፣ ምልክት እንድንጠይቅ፣ ፎቶግራፍ እንድንጠይቅ፣ ለሌብነት፣ ለሚያጭበረብሩ፣ ለሚሰርቁ እንድንጋለጥ ምክንያት ሆነ። እምነት ስለሌለን ነው ገስታውስ ተከራይተን ጸሎት ምንፈልገው። ገስታውስ ስለተከራየ የሚመጣ ትንቢት አለ? ገንዘብ ስለከፈልክ አካውንት ላይ ገንዘብ ስላስገባ የሚመጣ ትንቢት አለ? ከመጣም ኖርማል አይደለም። ስለዚህ ወደ እልፍኝ ግባ፣ ጸልይ። አባትህ ነው እግዚአብሔር። ተንበርከክ፣ ለምን። እግዚአብሔር አምላክ ይፈውሳል። እግዚአብሔር አምላክ በእምነት የሚጸለየውን ጸሎት የድውዩን በሽታ ይመታል። እመንና ጸልይ። አጭር ጸሎት ልጸልይላችሁ። በጌታ በኢየሱስ ክርስቶስም ዛሬ ለወደቃችሁ መነሳት ይሆንላችሁ።
የትዳር በር ይከፈት፣ የሥራ በር በኢየሱስም ይከፈት። የትኛውም አይነት አጋንንታዊ ቦንዴጅ ከሕይወታችሁ ላይ የተቆረጠ ይሁን በኢየሱስም እጸልያለሁ። ዘመናትን ያስቆጠረ ጭንገፋ ከሕይወታችሁ ላይ ይሰበር እጸልያለሁ። በኢያሪኮ ምድር ላይ 569 ዓመት የቆየ ቀንበር ኤልሳ ሲጸልይ እንደተሰበረ ከሕይወታችሁ፣ ከዘር ማንዘራችሁ፣ ከትውልዳችሁ ላይ፣ ከቤታችሁ ላይ፣ ከስራችሁ ላይ፣ ከእርሻችሁ ላይ፣ ከአገልግሎታችሁ ላይ በኢየሱስ ስምና ስልጣን መርገም የተሰበረ ይሁን። ኩላሊታችሁ ፌል ያደረገ ተፈወሱ በኢየሱስ ስም። የደም ካንሰር በኢየሱስ ስም የቀለጠ ይሁን። ሟርት፣ መተት፣ ድግምት፣ አስማት፣ ጥንቆላ በኢየሱስ ስም የተመታ ይሁን። የአዙሪት መንፈስ በኢየሱስ ክርስቶስም የቀለጠ ይሁን። ሰም እንደሚቀልጥ የቀለጠ ይሁን። ውሃ ግድብን እንደሚያፈርስ የአጋንንት ስትራቴጂ የፈረሰ ይሁን። እጸልያለሁ ከዚህ ሰዓት ጀምሮ የትኛውም እባጭ፣ የትኛውም ካንሰር፣ የኩላሊት ፌለሪቲ፣ የደም ግፊት፣ ስኳር ህመም፣ እጢ፣ የትኛውም አይነት ሰውነታችሁ ላይ የተቀመጠ ስፓይናል ኮርዳችሁ ላይ የተቀመጠ የአጋንንት መንፈስ፣ የበሽታ መንፈስ በኢየሱስ ስምና ስልጣን ይቅለጥ። ሰም በእሳት እንደሚቀልጥ የቀለጠ ይሁን በኢየሱስ ስም። ከዚህ ሰዓት ጀምሮ ብሬክ ስሩ ይሁንላችሁ፣ ጥርመሳ ይሁንላችሁ፣ አልፎ መሄድ ይሁንላችሁ። አሜን ለምትሉ ሆኗል። አሜን ለምትሉ አሁን ተአምር ይሁንላችሁ። የሥራ በራችሁ ይከፈት። ሰው የማይዘጋው ሰው የማይከፍተው የሥራ በር በኢየሱስ ክርስቶስም ይከፈትላችሁ። ከዚህ ቃል የተነሳ የሞተባችሁ ነገር ሁሉ በኢየሱስ ስም ሕያው ይሁን። እሳት ልክ ያለው መርገም ይቃጠል፣ በሽታ ይቃጠል፣ ድግምት ይቃጠል። እሳት ይንካችሁ። ይህን ቪዲዮ የምትመለከቱ በሙሉ የመንፈስ ቅዱስ እሳት ከዚህ ሰዓት ጀምሮ ኃይል በእናንተ ላይ ይረፍ። እርግማን የተሰበረ ይሁን። በአጋንንት የተያዛችሁ በኢየሱስ ስም አጋንንቶች እየጮሁ ራሳቸውን እየገለጡ ይውጡ ከእናንተ። ነፃ መውጣት ይሁንላችሁ በኢየሱስ ስም አሜን። እኔ ነቢይ ዶክተር አትክልት ሽታዬ እባላለሁ ከኢትዮጵያ ሐዋሳ የንጋት ኮከብ ጸዳል ቤተክርስቲያን። የንጋት ኮከብ ጸዳል ቤተክርስቲያን የሚለውን የዩቲዩብ ቻናል ሰብስክራይብ በማድረግ ቤተሰብ ሁኑ። ሼር አድርጉ፣ ኮፒ ሊንክ ሪፖስት አድርጉ፣ ለጓደኞቻችሁ አዳርሱ። እንቀጥላለን። በአዳዲስ መልእክቶች እመጣለሁ። ይህንን መልእክት ሼር አድርጉ። ወዳችኋለሁ። ሰላም ሁኑ።